አሜን ሃሌሉያ አረ ሃሌሉያ ጠላት አይኑ እያየ የእናንተ ነገር እየጨመረ ይሄዳል። ጠላት አይኑ እያየ የእኛ ነገር እየጨመረ ይሄዳል። እዚሁ ብቻ አይቆምም፣ እየጨመረን እንሄዳለን። አረ ክብር ለኢየሱስ ይሁን። እስኪ እንጨምራለን በሉ ሃሌሉያ። እልልታና ጭብጨባ በታላቅ ድምፅ ስለሚገባው ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። እስኪ የእኛ ነገር በሉት ይጨመራል በሉት። ጌታ ይባረክ። በዝማሬ ያገለገለው ወንድማችን እስኪ እጃቸውን ዘርጉና እግዚአብሔር ይባርክ በሉት። ጸጋውን ያብዛልህ በሉት። ፊቱን ያብራልህ በሉት። አልፈህ ሂድ በሉት። ዳርቤ ዴማ በሉት። ተባረክ። ኢየሱስ ጌታ ነው። እንዲሁም ፕሮግራም በመምራት ቤተ ክርስቲያኑን መድረኩን ከፍታ ለኛ በመስጣት ያገለገለች እህታችን ጸጉን እግዚአብሔር ይባርክሽ በሉት። ጸጋውን ያብዛልሽ በሉት። ስሟን ጸጉ ናት። እንደ ስሟ ጸጋው ይብዛላት። አልፈሽ ሂጂ። እናንተም ብዙ ነገር አለ፣ ብዙ ሁኔታ አለ፣ ብዙ ቤት ውስጥ የሚያስፈልጋለ፣ ሰፈር ላይ የሚያስፈልጋለ፣ መንገድ ለማየት ያቀዳችኋላችሁ። ያ ሁሉም ትታችሁ ክብር ለኢየሱስ ይሁን። የጌታ ቤት ይቅደም ብላችሁ መጥታችኋልና በእናንተ ነገር ላይ የእግዚአብሔር እጅ ይቅደምላችሁ። የእግዚአብሔር እጅ ይቅደምላችሁ። እግዚአብሔርን የሚያስቀድም ሰው ቀዳሚ ይሆናል። አሜን። ብዙ ሰው ሳምንቱን ሙሉ ተሯርቷል፣ ሳምንቱን ሙሉ ሰርቷል፣ ግን አልጠገበም። ዛሬም ሩጫ ላይ ነው። እኛ ግን ሳምንቱ ውስጥም ተሯርጠን ያገኘነው ብዙም ጥቂትም ሊሆን ይችላል ይበቃናል ብለን ወደ ጌታ ቤት መተናል። ጌታ ወደ ቤታችን ይምጣ። አረ ጌታ ወደ ቤታችን ይምጣ። ኢየሱስ ወደ ቤታችን ይምጣ። ሃሌሉያ። ኢየሱስ ወደ ቤቱ የመጣ ሰው እረፍት ያገኛል፣ እርካታ ያገኛል። ክብር ለእግዚአብሔር ይሁን። ሃሌሉያ። ጌታ ይባረክ። ይህንን ቤተ ክርስቲያንም ትናንትና በጊዜ መጥቶ ያጸዱትን እግዚአብሔር አምላክ ይባርካቸው። እስኪ እግዚአብሔር ይባርካቸው በሉት። ዝም ብላችሁ እግዚአብሔር ሕይወታቸውን፣ ቤታቸውን፣ ኑሯቸውን እንዲሁ ያጽዳላቸው። የጸዳ ሕይወት እግዚአብሔር ይስጣችሁ። ተባርካችሁ ቅሩ። ክብር ለጌታ ይሁን። እኔንን እግዚአብሔር ይባርከኝ። እስኪ አንቺም እግዚአብሔር ይባርክሽ በሉ። አሜን። ክብር ለእግዚአብሔር ይሁን። እኔ ካልተባረኩ እናንተ መባረክ ትችላላችሁ። መባረክ ወይም በረከት ማለት ግዴታ ብዙ ገንዘብ መያዝ አይደለም። ጥሩ መኪና መንዳት አይደለም። ጤናማ መሆን ማለት ለእኛ በረከት ነው። ጤናማ ማለት ለእኛ በረከት ነው። ሁላችን የተባረከን ሰዎችን እኔ በዚህ ሰዓት ጤና ቢያጣ ኖሮ አልጋ ላይ ነኝ እንጂ እዚህ ቦታ መቆም አልችልም። ስለዚህ በጤናው የባረከኝ እግዚአብሔር ይባረክ። እግዚአብሔር ይባረክ። እናንተም በጤናቸው የባረከው እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። የእግዚአብሔር ሰላም የማያልቀው ደግሞ ለእናንተ ይሁን። አሜን። ጌታ ይባረክ። አሁን ቀጥታ ወደ እግዚአብሔር ቃል ውስጥ እንገባለን። እኔ ይዤ የመጣው የእግዚአብሔር ቃል ነው። የራስን ታሪክ የራስን ዝና ማታ ቁጭ ብዬ ስለ ቤተሰቦቼ ጉዳይ ጽፌ አይደለም። ክብር ለእግዚአብሔር ይሁን። ከዘመናት በፊት የተጻፈው ከእኔም ከእናንተም አልፎ ለሚቀጥለው ትውልድ የሚሄደው የእግዚአብሔርን ቃል ይዤላቸው መጥቻለሁ። ሃሌሉያ። ቃሉ ጠማማውን ያቀናል፣ መንገድ የሳተው መንገዱን ያሳያል። አሜን። የታመመውን ይፈውሳል። በነገራችን መድኃኒት እዚህ ውስጥ ነው ያለ። ቅድም ስዘመር የኔ መድኃኒት ክብር ለጌታ ይሁን። ብዙ ሰው በዚህ ሰዓት በሆስፒታል ላይ መድኃኒት እየዋጠ ያለው ሰው በዚህ ሰዓት ቁጥር የለው። ማርፌ እየወሰደ ያለው ሰው ቁጥር የለው።
ኦፕራሲዮን ትደረጊያለሽ ተብሎ ሰዓት እየጠበቀ ያለው ሰው ቁጥር የለም። ለእኔና ለእናንተ ግን እንዲሁ በነፃ እግዚአብሔር መድኃኒት ሆኖልናል። አረ እግዚአብሔር